ትዕይንታችን ሲጀምር አንዲት ወጣት ጫማዋን ለማሰር ስትቀመጥ እናያለን። ነገር ግን ቦርሷን ያስቀመጠችበት መኪና ተነስቶ ይሄዳል። እሷም መኪናውን ለማስቆም ብትሞክርም ሳይሰማት ይሄዳል። እንዲቆም ብትጠይቀውም እሱ ግን ዝም ብሎ ይሄዳል። በመሃልም ታርጋውን ፎቶ ለማንሳት ትሞክራለች። የዛን ሰዓት በመኪናው የኋላ ካሜራ እሱ ያንን ያስተውልና ጥግ ይዞ ለመቆም ያስባል። በሚቆምም ሰዓት ሙሉ ፋይሎቿ ውሃ ውስጥ ይወድቃሉ። በዛም በጣም ታዝንና ፎቶዎችን መለቃቀም ትጀምራለች። ልጁ መጥቶ አንዱን ፎቶ አርግቶ ይዘዋል። እናም ፎቶውን ያነሳና እንዲሰጣት ስትጠይቀው በምስቦ ሰዓት ይቀደዳል። እሱም ዞር ብሎ እዛው ቆመችበት ጥሏት ይሄዳል። እሷም በሰጣት አድራሻ ለመሄድ ትወስናለች። በሌላ ትዕይንት ልጁ ልብስ ሲቀይር እናያለን። ማንነቱ ሙሉ ለሙሉ በሚደብቅ ማክስና መነጽሩ ነው ይወጣል። በጣም ብዙ አድናቂዎች እንዳሉት ይታያል። ከነዛ አድናቂዎቹ መሃልም ኤክሳሚ ነበረች መሃል ላይ። ወደ መድረኩ ከገቡ በኋላም ኤክሳሚ አድናቆቷን ለመግለጽ ስትነሳ መድረክ መሪዋ እሷን ተውኔት እሱ ጋር እንድትሰራ ትመርጣታለች። ኤክሳሚም በጣም ደስተኛ ትሆናለች። ከዛም በሙሉ እቃዎቿን ይዛ ወደ መድረክ በምትወጣ ጊዜ አደናቅፋትና ሁሉ ይስቅባታል። መድረኩ ላይ ከወጣች በኋላ እሱን በማየት ፈዛ ትቀራለች። ነገር ግን እሱ ቅድም እዛ ሲጨቃጨቃት የነበረችው ልጅ እንደሆነች ያስታውሳል። ያው እሷ ግን ልታውቀው አልቻለችም። እናም ተውኔቱን ይጀምራሉ። በዚህ መሃል ኤክሳሚ በሐሳብ ትመሰጥና ራሷን ወደ ፊልሙ ዓለም ትወስዳለች። እሷም ከሱ ጋር እውነተኛ ተውኔት እንደሚሰራ ትሆናለች። እዛው ፈዛ ከቀረችበትም መድረክ መሪዋ ትቀሰቅሳታለች። እሱም በቆሙበት ጥሏቸው ይሄዳል። ከዛም እዚህ ላይ ደጋ አድናቂዎች በሙሉ እሱን ለማግኘት ሲሻሙ እናያለን። በዚህ በኩል ግን እሱ ልብሱን ቀይሮ ሌላ ሰው መስሎ ወጥቶ ይሄዳል። እሱም በዚህ እየሄደ ያለ ኤክሳሚ በዛኛው በኩል እሱን ፍለጋ ማለትም ተዋናዩን ፍለጋ ስትሄድ እናያለን። በመሃል ግን ይጋጫሉ ሁለቱ። እሱም ለምን እንደምትከተለው ይጠይቃታል። በዛውኑ ሰዓት ወንድሙ ከኋላው ሲመጣና እሷን የሚስማት መስሎ ግድግዳ ያስጠጋታል። በዛን ሰዓትም ወንድምየው የሚሳሳው መስሎት የሆነት አልፏቸው ይሄዳል። እሷም እዛው ቆመችበት ፈዛ ትቀራለች። እሱም ጥሏት ይሄዳል። በሌላኛውም ቀን ኤክሳሚ አዲስ ወደ ተቀጠረችበት ስራ ቦታዋ ትሄዳለች። እየሄደችም ያለ ኤሌቬተሩን አስቆሞ አንድ ሰው ይገባል። ያን የሚገባው ሰው ሚስተር ጉ ነበር። እሷም ስታየው በጣም ትደነግጣለች። የሚከታተላት ስለመሰላት ዝም ብላ ታየዋለች። ወደ ምትፈልገው ህንጻም ስትደርስ ጥላው ትወጣለች። በሙሉም ሰራተኞች ውጭ ላይ ታያቸዋለች። ሰላምታ ብታቀርብም ዝም ይሏትና ሰላም አደርክ ሚስተር ጉ ይላሉ ሁሉም። ዞር ብላ ስታይ እሱ ይመጣል። እናም አዲስ የተቀጠረችው ሰራተኛ እርሷ እንደሆነች ምክትሉ ትነግረዋለች። እሷም ከቆመችበት ፈዛ ትቀራለች። ቆይቶም ወደ ቢሮ እንድትመጣ ያስጠራትና ከስራ እንደተባረረችና የአንድ ሳምንት ደሞዟን ነገ መውሰድ እንደምትችል ይነግራታል። እሷም ፎቶ አንስታ ማህበራዊ ሚዲያ ላይ ፎቶን የቀደደብኝ ብየለቀዋለሁ ስትለው እሱም ምን ያህል ገንዘብ ነው የምትፈልጊ? እዛ በኋላ ደግሜ ላላይሽ ብሎ ይጠይቃታል። እሷም ገንዘብ ሳይሆን ፍላጎቴ ተዋናይ የመሆን ህልሜን ለማሳካት ነው እዚህ ድርጅት የገባው ብላ ትነግረዋለች። ህልምሽን ለማሳካት ከሆነ እንደዚህ መናገርሽን አቁሚ ብሎ ስራው እንድትቀጥል ይነግራታል። ቀጥሎም ድምጽ ሪከርድ ለማድረግ ወደ መድረክ ትገባለች። አዛም ስትገባ እሱ በጣም ይጠጋታል። እናም ልብሷን እንድታወልቅ ይነግራታል። እሷም አለቃ ስለሆነ የፈለገውን ነገር ማድረግ እንደማይችልና መብት እንዳላት ትነግረዋለች። እሱ ግን በእርጋታ የሸሚዙ የእንቅስቃሴ ድምጽ ከሪከርዱ ውስጥ እንደሚገባና ድምጹን የማበላሸት አቅም እንዳለው ይነግራታል። በሌላኛውም ቀን ኤክሳሚ በጣም ስራ በዝቶባትና ስትጨናነቅ እናያለን። በሙሉ ስራዋ እሱን መከተልና የእሱን ፋይሎች መሸከም ነው። ቀጥሎም ከሚስተር ኤክስ ያስፈርማ ልትመጣ ፋይል ይሰጣታል። እሷም እሺ ብላ ከሄደች በኋላ እንደማታውቀው ትዝ ሲላት ሚስተር ኤክስ ማን ብላ ትጠይቀዋለች። እሱም ከኔ ምንም ነገር መጠየቅ የለብሽም ብሎ ይገፈትራታል። በሌላኛው ትዕይንት በድርጅቱ ሰራተኞች የተዘጋጀ ፓርቲ ላይ በጣም ሲደሰቱ እናያለን። ኤክሳሚ መዛ ላይ በጣም ትጠጣ ነበር። ሚስተር ጉ ሲደውልም መሄድ እንዳለባት ታስታውስና ሁላችንም የተሰናብታቸው ትሄዳለች። ከመጣች በኋላም በስካር ስሜቱና በጣም ብዙ ነገር ትናገረዋለች። እርሱም ዝም ብሎ ያሳልፋትና ሪከርድ ለማድረግ ወደ ስቱዲዮ እንድትገባ ይነግራታል። ስትሄድም
በር መስሏት ከግድግዳ ጋር ልትጋጭ ስትል በእጁ ያድናታል። እሷም እዛው ከቆመችበት ፈዛ እሱን አይኑን ማየት ትጀምራለች። እሱም የዛን ሰዓት ወደ እሷ ይጠጋና በሩን ከፍቶ እንድትገባ ይነግራታል። ስቱዲዮ ከገቡ በኋላም ተውኔቱን በሐሳቧ ትተውነዋለች። ጭልጥ ብላ ከሄደች በኋላም በሐሳቧ የምትሰራው በእውነት ወደሱ መቅረብ ጀመረች። የፊልሙ ቃላቶችን እያለች ወደሱ ተጠጋች። እሷም ሙሉ ለሙሉ ራሷን ፊልም ውስጥ እንደሆነች አድርጋ በእውነት ተጠግታ ትስመዋለች። እርሱም እንደሰከረች ስላወቀ ዝም ይላታል። በቀጣዩም ቀን ወደ ስራ ለመግባት ኤሌቬተር ላይ ቆማ ሳለ እሱ መጥቶ አጠገቡ ይቆማል። ልታናግረው ብትፈልግም በጣም ብዙ ሰራተኞች መጥተው ይገቡና ለማውራት አልመቻቸው ይላል። እና መዛ ኤሌቬተር ውስጥ እንዳሉ ሰዎቹ ማውራት ይጀምራሉ ስለ ግል ጉዳይ። በሚያወሩ ሰዓት ስለሷ የሚያወሩ መስሏት መሃል ላይ ውሸት ነው ብላ ትጮኻለች። ቀጥሎም የሥራ ቃለ መግዛት አብረው በመኪና ሲሄዱ እናያለን። የዛን ሰዓት መኪና ያቆምና ወደ እሷ መጠጋት ይጀምራል። እሷም በጣም ታፍርና ፊቷ መቅላት ይጀምራል። እሱም መጠጋቱን ይቀጥልና ወደ እሷ ጠጋ ብሎ ቀበቶውን ያስርላታል። እሷ ግን በጣም ፈዛ ትቀራለች። እቃውንም ገዝቶ ከወጡ በኋላ ትናንት ማታ ስለተፈጠረው ብላ ልታናግረው ስትሞክር ምንም ነገር አልተፈጠረም ሰክረሽ ነበር ይላታል። እሷም ነገሩ በጣም ሳፍሯት ስለነበር በጣም ትደናገጥና ምክንያት ለመፍጠር ትሞክራለች። እሱ ግን እዛው ቆመችበት ጥሏት ይሄዳል። ትዕይንቱ ሲቀየር ከሚስተር ኤክስ ጋር ጌም ሲጫወቱ እናያቸዋለን። ጨዋታውንም ጨርሳ እሷ ልትወጣ ስትል ገመድ ይጠልፋትና ትወድቃለች። የዛን ሰዓት ሚስተር ኤክስ ሊያነሳት ሲል ሚስተር ጉ መጥቶ እሱን ይገፈትርና ያነሳታል። ሚስተር ኤክስም ይህን ሲያይ በጣም ይቀናና የሆነ ነገር ማድረግ እንዳለበት ተንኮል ያስባል። አመሻሹ ላይ ኤክሳሚ ስራ ላይ እንዳለች እናቷ እንደታመመች ነገራትና ወዲያው ወጣ ትሄዳለች። ነገር ግን ዝናብ በመሆኑ ምክንያት ታክሲዎች በጣም ተጨናንቀው ነበር። እሷም ታክሲ ስታጣ በጣም ተስፋ ቆረጠች። እና መዛው ቁማ ያለ ሚስተር ጉ ደርሶ ልሸኝሽ ይላታል። እሷም ችግር የለውም ታክሲ ያገኛለሁ ማለት ጀመረች። ነገር ግን እሱ እንድትገባ ይነግራታል። እሷም ትገባና መንገድ ይቀጥላሉ። ወደ ሆስፒታል እንደደረሰችም እናቷ ድንገተኛ ክፍል ውስጥ እንዳለች ይነገራታል። በዚህ ሰዓት በጣም ታዝንና መጠበቅ ትጀምራለች። ጠዋቱም ላይ ሐኪሙ ሲወጣ ልታናግረው ትሄዳለች። ስለ እናቷ ደህንነትም ጠይቃ ደህና እንደሆነች ይነግራታል። እሷም ሙሉ ክፍያውን የት መክፈል እንዳለባት ስትጠይቅ ፍቅረኛዋ ሙሉውን ሂሳብ እንደከፈለ ይነግራታል። በሌላኛውም ቀን እናቷን ለመጠየቅ ስትመጣ ይሸኛትና ወደ እሷ ይጠጋል። እናም ከጀርባዋ ላይ የተቀመጠውን ቅጠል ያነሳላትና ዞር ይላል። ነገር ግን እሷ ፈዛ ትቀራለች ሂጂ እስከሚላት ድረስ። አመሻሹም ላይ ወደ ስራ ስትመለስ ዝግጅት ተዘጋጅቶ ይጠብቃታል። እሷም ሰርፕራይዝ ነው ብላ ስታስብ የዝግጅቱ አዘጋጅ ሚስተር ኤክስ ነበር። እሱም የፍቅር ጥያቄ ሊያቀርብላት ተዘጋጅቶ ነበር። እዛ ላይ እንዳሉ ሚስተር ጉ ይመጣና እንድትሄድ ይነግራታል። ነገር ግን ሚስተር ኤክስ አበባ ያቀርብና ፍቅረኛው የትዳር አጋር እንድትሆን ይጠይቃታል። እዚህም ላይ ሚስተር ጉ ይሄድና እጇን ይዞ የጎተተ ይወስዳታል። ከቆይታ በኋላ ከህንጻው ጫፍ ሚስተር ኤክስ እና ሚስተር ጉ ይገናኛሉ። ሚስተር ኤክስም ኤክሳሚን የሚወዳት እንደሆነ ይጠይቀዋል። ነገር ግን እሱ ዝም ሲለው እኔ ስለምወዳት ከሷ ብትርቅ ይሻልሃል ይለዋል። ነገር ግን ሚስተር ጉ ምንም ሳያዳምጥ ቆመበት ጥሎት ይሄዳል። ትዕይንቱ ሲቀየር ለሚያዘጋጁት ፊልም የዋና ካራክተር የምትጫወት የሴት ድምጽ ውድድር እንዳለ እናያለን። የሥራ ባልደረባ ለአንድ ሰው መልእክት እንድታደርስላት ትጠይቃታለች። ኤክሳሚ ምንም ሳታመነታ እሺ ብላ ትሄዳለች። ከተባለችው አድራሻ ደርሳም ሰውየውን ፍለጋ መጣራት ጀመረች። ነገር ግን ሰፊ መጋዘን ስለነበረ ማንም አልሰማትም። እዛው ላይ እንዳለች በሩ ተዘጋ። ለመክፈት ብትሞክርም ከባድ በር ስለሆነ መክፈት አልቻለችም። ስልክ ለመደወል ብትሞክርም ይቆራረጥ ስለነበር ማንም ሊሰማት አልቻለም። ምሽትም ላይ አንድ የመጋዘኑ ሰራተኛ ከፍቶ ሲገባ ታይና ወጣት ትሄዳለች። ነገር ግን በሰዓቱ በጣም ከባድ ዝናብ ስለነበረ ምንም አይነት ታክሲ ማግኘት አልቻለችም ነበር። በዛን ሰዓትም ከስራ ቦታ መጉደሏን ያወቀው ሚስተር ጉ ይደውልላታል።
እናም ለምን ፈተናው እንደቀረች ይጠይቃታል። እሷም ምክንያቱን ለመዘርዘር ሰዓት የለኝም፣ ነገር ግን አሁኑኑ መጣው ሰደይ ትለዋለች። እሱም ወዲያው በፍጥነት ይደርስላታል። ነገር ግን ዝናቡ በጣም በኃይለኛው መጥቷት ስለነበረ እዛው መኪና ውስጥ ራሷን ትስታለች። ሆስፒታልም ላይ እሷ ተኝታ ካለችበት ሰክራ የነበረ ቀን ሲተውኑ የነበሩትን የድምጽ ተውኔት ብቻውን ማለት ይጀምራል። እናም ወደ እሷ ቀረብ በማለት ይስማታል። ጠዋትም ላይ ምክትሉንና የምክትሉን ጸሐፊ ለኤክሳሚ ማን ነው የተሳሳተ አድራሻ ሰጥቶ ወደዛ እንድትሄድ ያደረጋት ብሎ ያፋጥባቸው ጀመር። እነርሱ ግን ሁሎችም እርስ በርሳቸው ካዱ። በዛን ሰዓትም ኤክሳሚ ወደ ስራ ቦታ መጣች። ነገር ግን ሚስተር ጉ እስኪሻላት ድረስ ቤቷ ማረፍ እንዳለባት ሲነግራት ችግር የለውም እሰራለሁ ብላ ወደ ስራ ለመጀመር ወሰነች። ወደዚህኛው ትዕይንት ስንመጣ ሚስተር ጉ ጓደኛው ጋር ሲጠጣ እናያለን። ጓደኛውም ለምን ለኤክሳሚ እንደሚወዳት እናም ያን ታዋቂው የምትወደው ዝነኛው አርቲስት እሱ እንደሆነ እንደማይነግራት ይጠይቀዋል። ነገር ግን እሱ ብነግራት ቀልድ ይመስላታል ብሎ እያሰበ ነበር። እዚህም ላይ ኤክሳሚ ከምትወደው አርቲስት የራት ጥያቄ መቀበሉን ቴክስት ሲደርሳት ነው እንደዚህ የምትሆነው። እናም ወደ ራት ፕሮግራሙ ለመሄድ ትዘገጃጃለች። አርቲስቱም በሰዓቱ ይደርሳል። ኤክሳሚም እሱን እንዳየችው ፈዛ ትቀራለች። ከደረሰም በኋላ እንዲቀመጥ ግብዣ ታደርግለታለች። ወዲያውም እንደተቀመጠ ስጦታውን ትሰጠዋለች። እሱም ይቀጥልና ማክሱንና መነጽሩን አውልቆ እውነተኛ ማንነቱን ሊያሳያት እንደሚፈልግ ይነግራታል። እሷም ባለማመን በጣም ደስተኛ ትሆናለች። መነጽሩና ማስኩን ሲያወልቀው እሷ የጠበቀችው አይነት ሰው ሳይሆን ሚስተር ጉ ሆነ። እሷም በጣም ትናደድና እንደዚህ አይነት ቀልድ ለምን እንደሚቀልድ በጣም ትናገረዋለች። ከዛም ከመጠበት ጥላው ትሄዳለች። መንገድ ላይም ይሄ እንዴት ሊሆን ይችላል? እውነት አይደለም እያለች ከራሷ ጋር እየተከራከረች ሄደች። በሌላኛውም ቀን ወደ ቢሮ ጠርቶ ስለተፈጠረው ነገር ሊያናገራት ሲሞክር እሷ ሙሉ ለሙሉ ወሬ ትቀይርበታለች። እሱ ትውስታ ለመፍጠርና ስሜቱን ለመግለጽ ቢሞክርም ነገር ግን እሷ ከአንገት በላይ የሆነ ወሬ ታወራዋለች። በሙሉም ስለ ስራ ጉዳይ ታናግረውና ጥላው ትሄዳለች። ከቆይታ በኋላም ወደ ኮፒ ሜሽን ቪዳ ፋይሎቿን ኮፒ ስታረግ የይቅርታ መልእክት ኮፒውን ይወጣላታል። እርሷም ማን የጻፈው ብላ ዞር ብላ ስታይ ሚስተር ጉ ሲር ታየዋለች። እናም ፓርኩ ጋር እንድትጠብቀው መልእክት አስተላልፎላት ነበር። ፓርኩ ጋር እንደደረሰችም አቅጣጫ ጠቋሚ ታያለች። እርሷም ጠቋሚን ተከትላ ልትሄድ ስትል ድምጽ ትሰማለች። ድምጹም ከሚስተር ጉ ነበረ። ተደብቆ በድብቅ ካሜራና በስፒከር ያናገራት ነው የነበረ። ሁሉን እንቅስቃሴዋን እያየ ነው የነበረ። ከመጨረሻው ቦታ ስትሄድም የእሱን ፎቶን የያዘ አበባና አሻንጉሊት ታገኛለች። ከስሩም ላይ ይቅርታ የሚል ጽሑፍ ነበረው። እሱም ለእሷን ለመገናኘት ሄደ። ከተገናኙም በኋላ ስሜቱን እየገለጸ እንደሚያፈቅራት ሲነግራት እሷ በማፈረት ትሽኮረመማለች። ወደ ራት ፕሮግራሙ ከሄዱ በኋላ ምግብ ያንቃታል። የዛን ሰዓት እሱ ምግቡን የሚያወጣ መስሎ ጠጋ ብሎ ይስማታል። በዚህም ትዕይንታችን ያበቃል። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረግ አይረሳ። ይመቻችሁ።